ሰላም እንዴት ናችሁ? የሜሬጅ ሴክሬትስ ኤንድ ሶሉሽንስ ቻናል ቤተሰቦች፣ ይህ ዛሬ የማቀርበው ቪዲዮ የትዳርዎን ህይወት ለዘላለም ሊለውጥ ይችላል። ባልና ሚስት አመታት ያሳልፉ ቢሆንም ዛሬ ልናወራ ስለምንፈልገው ጉዳይ ስነሳ ብዙዎቹ ዝምታን ይመርጣሉ። ግን ዝምታው ትዳርን ያቆስላል። በቤት ውስጥ የሚፈጠሩ ሽኩቻዎች፣ ቅሬታዎች፣ ቀዝቃዛ ጸጥታዎች፣ ሚስጥር ወደ አንድ ቦታ ይመለሳል። ዛሬ ሚስጥሩን ሁሉ ሳንሸሽግ፣ ሳናሳፍር፣ ሳንፈራ፣ ሳንዘል በቀጥታ እናወራለን። ምክንያቱም ጤናማ ትዳር የሁሉም ነገር መሰረት ነውና። በክፍል 1 ስለ ዝግጅት እና የፍቅር ጨዋታ አብረን ተመልክተናል። ዛሬ ደግሞ ብዙዎቻችሁ ቀላል ነው ብላችሁ ያሰባችሁትን ነገር በጥልቀት እናየዋለን። አካላዊ ውህደት ወይም የወንዱን ብልት ወደ ሴቷ የማስገባት ሂደት። ምክንያቱም ብዙ ባሎች እዚህ ደረጃ ላይ ትልቁን ስህተት ይሰሩታልና። በቪዲዮ መጨረሻ ላይ ብዙ ጥንዶችን ሙሉ ለሙሉ የሚቀይር ወሳኝ ምክር ይዤላችሁ መጥቻለሁና እስከ መጨረሻው ተከታተሉኝ። በክፍል 1 ቪዲዮአችን ከአምስቱ ወሳኝ ደረጃዎች ውስጥ የመጀመሪያዎቹን 2 ዝግጅት እና የፍቅር ጨዋታ ምን እንደሆኑና በተግባር እንዴት እንደሚፈጸሙ በጥልቀት ተመልክተናል። ዛሬ ወደ ደረጃ 3 እንሻገራለን። ይህም አካላዊ ውህደት ወይም መርፈና ክር መሆን ወይም የወንዱን ብልት ወደ ሴቷ የማስገባት ሂደት ምን እንደሚመስል እንዋለን። ከዛ ቀጥሎ ደረጃ 4 ጡዘተ ወሲብ ወይም ከፍተኛ የእርካታ ደረጃ ምን እንደሆነና ሁለቱም ወገኖች ዘግይተው እርካታ ላይ ሲደርሱ ምን ማድረግ እንደሚቻል ሙሉ በሙሉ እንፈታዋለን። አምስተኛው ደረጃ ደግሞ ዝና ማለት ሲሆን ለብዙዎቻችሁ ምናልባት አዲስ ሊሆን ይችላል። ይህን ጠቃሚ ጉዳይ በክፍል 3 በጥልቀት እንሸፍናለን። በክፍል 1 ቆይታችን ሁለቱ ዋና ስህተቶችን ችኮላ እና የሴቱን አካል አለመረዳት እንደሆኑ ተረድተናል። ሆኖም ብዙ ባሎች ወደ አካላዊ ውህደት ደረጃ ሲገቡ ተመሳሳዩ ስህተት ደግሞ ይሰሩታል። ችግሩ ምንድነው? አሁንም ችኮላ፣ የሴቷ ስሜት ሳይነቃቃ ብልቱን ለማስገባት መጣደፍ፣ ፍቅርና ጊዜ አለመስጠት፣ ሚስቱን ለወሲብ የተፈጠረች እቃ አድርጎ ማየት፣ በኃይል የተቀላቀለ ግንኙነት መፈጸም፣ የሴቷን ስሜት በትክክል ሳይረዱና ሳይሰሙ መጓዝ፣ የሴቷን ፍቅርና ክብር አለማስቀደም። ይህ ትልቅ ስህተት ነው። ሴቷ ሞራሏ ይጎዳል፣ ቅሬታ ያድርበታል፣ ከጊዜ ወደ ጊዜ ትሸሻለች። ዛሬ ይህን ችግር ከስር መሰረቱ እንፈታዋለን። ደረጃ 3 አካላዊ ውህደት ወይም መርፈና ክር መሆን ወይም የወንዱን ብልት ወደ ሴቷ የማስገባት ሂደት። ቁልፍ ጥያቄ፣ መቼ ነው ወደ ብልቷ ማስገባት የሚቻለው? ይህ ጥያቄ ብዙ ጥንዶችን ያጨናንቃቸዋል። መልሱ ግን ቀላል ነው። የፍቅር ጨዋታ ቢያንስ ለ20 ደቂቃ ወይም ከዛ በላይ ከተደረገ በኋላ ሴቷ ከፍተኛ የስሜት ጡዘት ላይ ሲደርስ ያኔ የወንዱን ብልት ወደ ሴቷ ማስገባት ይቻላል። ሴቷ ከፍተኛ የስሜት ጡዘት ላይ ሲደርስ ምን ምልክቶች ይታያሉ? ሰውነቷ ሙሉ በሙሉ ይግላል። አተነፋፈሷ ፈጠን ይላል። ብልቷ ተፈጥሯዊ እርጥበት ያወጣል። የብልቷ ውስጣዊ ከናፍርቶች ወይም ላቢያ ማይኖራ በመጠን ጨምሮ ይያያዛሉ። ቅንጥሯ ወይም ኪልተርስ የምንለው የመቆም ወይም የማበጥ አይነት ስሜት ያሳያል። ሴቷ ደግሞ ቀጥታ በግልጽ አሁን ወደ ንግባ ማለት ትችላለች። ይህ ነውር አይደለም፣ ግልጽነት ነው። እናም ሁለቱን የሚጠቅም ትብብር ነው። አዲስ ተጋቢዎች ወይም ልምድ ያነሰ ከሆናችሁ ሴቷ ወደ ጡዘት ደረጃ ደርሳ መሆኗን ለማወቅ አንድ ተጨማሪ ዘዴ አለ። ባሏ ቅንጥሯን ወይም ኪልተርስን በብልቱ ጫፍ በቀስታ እያነካካ ሴቷ ምላሽ እንዴት እንደምትሰጥ ያስተውላል። ወይም በእጆቹ በመዳበስ ቅንጥሯ የማበጥ ወይም የመጠነከር ስሜት የሚያሳየውን ያረጋግጣል። ከዚያ ቀጥሎ የብልቷን ውስጣዊ ከናፍርቶች ወይም ላቢያ ማይኖራ በጣቶቹ ቀስ ብሎ ይዳስሳል። እነዚህ ከናፍርቶች በጣም ሲያብጡና ሲሞቁ ሴቷ ዝግጁ ናት ማለት ነው። ያን ብልቱን ወደ ብልቷ ማስገባት ይችላል። ለጅምሩ ወንዱ ከላይ የሚሆነው አቀማመጥ ወይም ሚሽነሪ ፖዚሽን ምቹ ነው። ሆኖም ወሳኝ ጥንቃቄ ያስፈልጋል። ሙሉ ክብደቱን ሴቷ ላይ አይጫን። ይህ ህመምና ምቾት ማጣት ያስከትላል። ጉልበቶቹንና ክርኖቹን በምድር ላይ አስደግፎ ተስማሚ ርቀት ይጠብቅ። ይህ አቀማመጥ ሲደረግ የወንዱ ብልት ጥንጥሯን ወይም ክሊተርስ የምንለው ክፍል በቀጥታ ስለሚነካ ሴቷ ከፍተኛ እርካታ ላይ እንዲደርስ ትልቅ እገዛ ይሆናል። ጥናቶች የሚያሳዩት 80% የሚሆኑ ሴቶች ጥልቅ ማስገባትን አይወዱም። ስለዚህ ሴቷ የምትፈልገው ጥልቀት ምን ያህል እንደሆነ ቀድሞ ይነጋገሩ። ቀስ ብሎ ጀምሮ ሴቷ ምላሽ ስትሰጥ እየሄዱ ማስተካከል ይችላሉ። ህመም ካሰኛት ወዲያው ቁም ማለትና ስሜቷን መጠየቅ ወሳኝ ነው። ትልቁ ፈተና የወንድ ልጅ የዘር ፈሳሽ መፍጠን። ይህ ብዙ ወንዶችን የሚያሳፍርና የሚያሳስብ ጉዳይ ነው። ነገር ግን ፍትሃዊ እና
ተፈጥሯዊ ሂደት ነው። መፍትሄም አለው። ወንዱ ብልቱን ወደ ብልቷ ሲያስገባ ካልተጠነቀቀ በጥቂት ሰከንዶች ውስጥ የዘር ፍሬው ሊወጣ ይችላል። ይህ ሴቷ ወደ ከፍተኛ እርካታ ደረጃ ከመድረሷ በፊት ሲሆን ትልቅ ችግር ነው። ታዲያ መፍትሄው ምንድነው? መፍትሄው ብልቱን ወደ ብልቷ ካስገባ ወዲያው ለአንድ ደቂቃ ምንም እንቅስቃሴ ሳያደርግ ቆም ይበል። ይልቁንም ከንፈሯን ይሳም፣ ግንባሯን፣ አንገቷን ይደባብስ፣ ጡቶቿን ቀስ ብሎ ይደባብስ። ይህ አንድ ደቂቃ ዝምታ ሶስት ነገሮችን ያሳካል። አንደኛ ወንዱ ተነቃቅቶ የነበረው ስሜት ትንሽ ይበርድለታል። ሁለተኛ ሴቷ ቀጣዩን ሂደት ለመቀበል ይበልጥ ትዘጋጃለች። ሶስተኛ ከዚህ በኋላ ወንዱ ለረጅም ጊዜ ማስገባትን የማስወጣት ሂደቱን ቀጥሎ ሴቷን ወደ ከፍተኛ ደረጃ ማድረስ ይቻላል። ደረጃ 4 ጡዘተ ወሲብ ወይም ከፍተኛ የእርካታ ደረጃ። በግብረ ሥጋ ግንኙነት ወቅት ከሶስት ዋና ዋና ሁኔታዎች አንዱ ይፈጸማል። ይህም አንደኛ ሁኔታ ሴቷ ቀድማ ስትረካ፣ ሁለተኛ ሁኔታ ሁለቱም በአንድ ጊዜ ሲረኩ፣ ሶስተኛ ሁኔታ ወንዱ ቀድሞ ሲረካ። ሁኔታ 1 ሴቷ ቀድማ ስትረካ። ይህ ጥሩ ነው። ሴቷ ወደ ከፍተኛ እርካታ ስትደርስ ፊቷ ላይ የምታየው ደስታ ወንዱን ደግሞ ያነሳሳዋል። ወንዱ ከዚያ ቀጥሎ የማስገባትና የማስወጣት ሂደቱን ቀጥሎ ወደ እርካታ ደረጃ ይደርሳል። ይህ ሂደት ሴቷን አይጎዳም፣ ደስ ይላታል። ሁኔታ 2 ሁለቱም በአንድ ጊዜ ሲረኩ። ይህ ከሁሉ የተሻለ ሁኔታ ነው። ሁለቱም ደስታን በአንድ ጊዜ ሲቀበሉ ሲሰጡ የትዳሩ ትስስር ፍቅር ወደ ሌላ ደረጃ ይሸጋገራል። ይህን ሁኔታ ለማምጣት ጊዜ፣ ግልጽ ንግግርና ቅንጅት ያስፈልጋል። ሁኔታ 3 ወንዱ ቀድሞ ሲረካ። ይህ ፈተና ሊሆን ይችላል፣ ምክንያቱም ወንዱ ዘሩን ካፈሰሰ በኋላ ብልቱ ስለሚልፈሰፈስ ሂደቱን ለመቀጠል ይቸግረዋል። ሴቷ ደግሞ ወደ ከፍተኛ ደረጃ ሳትደርስ ቀድማ ልትሆን ትችላለች። ግን መፍትሄ ያላት ተጨነቁ። ወንዱ ብልቱን ከብልቷ ሳያወጣ ቅንጥሯን ወይም ኪልተርስ ብለን የምንጠራውን በጣቶቹ ቀስ ብሎ ማሻሻት ይጀምሩ። ይህንን ወዲያውኑ ሊጀምር ይገባዋል፣ ምክንያቱም ተነቃቅቶ የነበረው ስሜቷ ሳይበርድ ቀጥሎ ወደ ከፍተኛ እርካታ እንዲደርስ ስለሚረዳ። ሴቷን በቀጥታ ልትጠይቅ ትችላለች፣ ነውር አይደለም፣ ይህ መብቷ ነው። ወርቃማ ነጥቦች። እርስ በርስ ተዋደዱ። ፍቅር ከአልጋ ከንፈር ብቻ ሳይሆን ከዕለት ተዕለት ህይወት ይጀምራል። ስለዚህ በዕለት ተዕለት ኑሯችሁ ሩሩና ደግ ሁኑ። እርስ በርስ ተዋደዱ። ሁለተኛ አትቸኩሉ። ሴቷ ስሜቷ ሳይነቃቃ ሂደቱን ከጀመሩ ሁሉም ነገር ይበላሻል። ሶስተኛ አንድ ደቂቃ ቆይታ። ብልቱን ካስገቡ በኋላ ሳይንቀሳቀሱ ቆም ማለት ወሳኝ ነው። አራተኛ ትኩረታችሁ በወሲባዊ ግንኙነት ላይ ብቻ ይሁን። ሌላ ሀሳብ ማሰብ ሳይሆን ሙሉ በሙሉ ትኩረታችሁ እርስ በርስ ማርካት ላይ ብቻ ይሁን። አምስተኛ ተነጋገሩ። የሚያስደስታችሁን ነገር ሁሉ በግልጽ ተነጋገሩ። ትዳር ምስጢር የያዘ ሙያ ነው። ማንም ሳያስተምረን ወደ ትዳር ለምንገባው ሁሉ ይህ አይነት ግልጽ ውይይት እጅግ ወሳኝ ነው። ዛሬ የተማርነው ደረጃ 3 አካላዊ ውህደት መርፈና ክር መሆን ወይም የወንዱን ብልት ወደ ሴቷ የማስገባት ሂደት። ደረጃ 4 ጡዘተ ወሲብ እና 3 ሁኔታዎችና የእያንዳንዱ መፍትሄ። ሌላው 5 ወርቃማ ደንቦች ትዳሩን ሊለውጡ የሚችሉ ናቸው። ቀጣዩ ክፍል 3 ደረጃ 5 ወይም ዘና ማለትን ይዟል። ብዙዎቹ ጥንዶች ሙሉ ለሙሉ ችላ የሚሉት ነገር ግን ትዳርን የሚያፈርስ ወይም የሚያጠናክር ወሳኝ ደረጃ ነው። ስለዚህ ይህንን ክፍል 3ን በጉጉት ጠብቁት። ጥሩ አፍቃሪ ባል ከእርካታ በኋላ ለሚስቱ ምን ማድረግ አለበት? ይህንን ከሰሩ ሚስታችሁ ሌሊቱን ሙሉ ፈገግ ትላለች። ስለዚህ ይህንን ወሳኝ ትምህርት በጉጉት ጠብቁን። ክፍል 3 ላይ እንመጣለን። አሁን 3 ነገሮችን እንድታደርጉ ይጠይቃለሁ። ላይክ ያድርጉ። ይህ ይዘት ለሌሎች ጥንዶችም እንዲደርሳቸው ያግዛቸዋል። ኮሜንት ያድርጉ። ክፍል 3 ይምጣ ብለው ይጻፉ። ወይም ጥያቄዎቻችሁን ብታጋሩ ደስ ይለናል። ለሌሎችም ምላሽ ሊሆን ይችላልና ሼር ያድርጉ። ለሚወዱት ጥንድ ላኩት። ይህ ትንሽ ድርጊት ሌላ ትዳር ሊታደግ ይችላል። ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ክፍል 3 ሲወጣ ወዲያውኑ እንዲያመጣላችሁ። ሰላም ለቤታችሁ፣ ፍቅር ለትዳራችሁ።